ማርያም 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 ስሟን እጠራለሁ ሁሌም። ቪዲዮዬን ከተመለከታችሁ ማርያምን ሳልል ተናግሬ አላቅም። ሁሌም ምላሴ ላይ ያለች ሳልዋሽ ነው እምናገረው። እቆምላታለሁ። እሷ ነች እዚህ ደረጃ ያደረሰችኝ። ማርያም እላለሁ ሁሌም። ማርያምን ደስ ብሎኛል ስላሸነፍኩኝ። ማርያምን ደስ ብሎኛል እዚህ ስቴጅ ስለቆምኩኝ። ማርያምን ደስ ብሎኛል እዚህ ደረጃ ስለደረስኩኝ። እግዚአብሔር የተመሰገነ ይሁን። ማርያም አመሰግንሻለሁ። ማርያምን ነው የምላችሁ እንዴት ደስ እንዳለኝ። እስኪ ሁላችሁም ኮሜንትን አጥለቅልቁት። ማርያም 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 እያላችሁ አጥለቅልቁት። ይሄ ነው በቃ በእናቱ በድንግል ማርያም የማያፍር ወጣት። ሁላችሁም ኮሜንትን አጥለቅልቁት። ማርያም 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 እንወድሻለን። በዕለተ ቀኗ ስሟን ጥሯት። እስኪ ሁላችሁም ኮሜንት ላይ ማርያም 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 ስሟን እጠራለሁ ሁሌም። ቪዲዮዬን ከተመለከታችሁ ማርያምን ሳልል ተናግሬ አላቅም። ሁሌም ምላሴ ላይ ያለች ሳልዋሽ ነው እምናገረው። እቆምላታለሁ። እሷ ነች እዚህ ደረጃ ያደረሰችኝ። ማርያም እላለሁ ሁሌም። ማርያምን ደስ ብሎኛል ስላሸነፍኩኝ። ማርያምን ደስ ብሎኛል እዚህ ስቴጅ ስለቆምኩኝ። ማርያምን ደስ ብሎኛል እዚህ ደረጃ ስለደረስኩኝ። እግዚአብሔር የተመሰገነ ይሁን። ማርያም አመሰግንሻለሁ። አዶናይ ሃትሪክ ሰርቷል። 3 ሽልማቶችን ጠራርጎ ወስዷል። በአንድ ውድድር እንግዲህ እስካሁን ባልታየ መልኩ 3 ሽልማቶች እስካሁን ነው እንግዲህ 3 ሽልማቶችን ጠራርጎ ወስዷል። አንደኛው ሽልማት የአዶናይ በቤስት ላይፍ ስታይል፣ ሁለተኛው ደግሞ በቤስት ሞቲቬሽናል ኮንተንት፣ ሶስተኛው ደግሞ የጂ ፓወር ቻሌንጅን አሸናፊ ሆኗል። በዚህ እንግዲህ ቻሌንጅ አሸናፊ በመሆኑ ምክንያት 400 ሺህ ብር እንግዲህ አዶናይ ተሸልሟል። እስካሁን ድረስ እንግዲህ በአጠቃላይ 3 ሽልማቶች በአንድ መድረክ ጠራርጎ ወስዷል። ለአዶናይ ይገባዋል ብላችሁ ታስባላችሁ? ሀሳባችሁን ኮመንት ላይ አስቀምጡልን። ፎሎ ማድረጋችሁ እንዳይረሳ። አስተዋለው እንደሰን ጌታን ተቀበሉ ስትል አዶናይ ደግሞ እኔ ሁሌም ማርያምን ለመጥራት አላፍርም ማርያም ማርያም ብሏል። የማስተዋልና የአሸናፊው አዶናይ ንግግር እንዴት ተመለከታችሁት? እስኪ እናንተ ደግሞ ሀሳባችሁን ኮሜንት ላይ ጻፉልን። ቲክቶክ ክሬቲቭ አዋርድ 2025 በደማቅ ሁኔታ እየተከናወነ ነው። መልካም ቆይታ። ምንድነው እያየን ያለው ነው? ቲክቶክ አዋርድ ላይ እነዚህ ሶስቱ ተመለከታችኋቸው? ከኔ ይልቅ አንተ ነው የሚገባ፣ ካንተ እሱ ነው የሚገባው የሚል ሶሻል ኢምፓክት በዚህ ዓመት ሐኪም አብይ ሽልማቱን ሲረከብ አይ እኔ አይደለም የሚገባኝ ማስተር አብነት ነው ብሎ ማስተር አብነት ሽልማቱን ይሰጠዋል። ማስተር አብነትም አይ ይሄ ነገር ለኔ ሳይሆን የሚገባኝ ለመልእክተኛው ነው ብሎ መልእክተኛው ሽልማቱ ለአንተ ነው የሚገባ ብሎ ይጠራዋል። በዚህ መልኩ ትህትና ፍቅር ያሳዩበት ነው የተመለከት ነው። ኢትዮጵያ እንግዲህ አስቡት፣ ከኔ ይልቅ አንተ ብትቀድም ይሻላል የሚል ነገር ቢታይ ኖሮ ሀገራችን የት በደረሰች። በተለይ በዚህ ጊዜ እኔ ከፊት ለፊት ካልወጣው ካልቀደምኩ በሚለ ያው ማስተር አብነትና መልእክተኛው ሌሎችም በጎ ስራ ላይ የምናውቃቸው ወንድሞቻችን ቴንኪው በዚህ አጋጣሚ ማለት ይገባናል። አሸናፊዎቻችን ናቸው። ሽልማቱን ባይወስዱትም ያው ይታወቃል። ቴንኪው። ይችን አጭር ቪዲዮ ለመዝሙረ ዳዊት አሸናፊዎች ሁላችሁም አድርሱልኝ። እንግዲህ በዚህኛው አካውንት በድርግሚት ማለት ነው የመዝሙረ ዳዊት አሸናፊዎች ታውቀዋል። የአምስቱ መዝሙረ ዳዊት ማለት ነው። እናንተም እየገባችሁ የኮሜንቱን ላይክ በማየት ማወቅ ትችላላችሁ ማለት ነው። ነገር ግን ለአምስቱም ጽፌላቸው ስልክ ቁጥር አስቀምጡ ማለት ነው በውስጥ መስመር። ሁለቱ መልሰውልኛል፣ 3ቱ ግን አልመለሱልኝምና በዚሁ አጋጣሚ ከደረሳችሁ ቪዲዮ ስልክ ቁጥራችሁን በውስጥ መስመር አስቀምጡልኝ። ሌላው ደግሞ ነገ እሁድ ማለት ነው በዘላለም ሕይወት ላይ የለቀቅነው የአምስት መዝሙረ ዳዊትና የአንድ ፎጣ ቻሌንጅ እንግዲህ ነገ ይታወቃል ማለት ነው አሸናፊው። እናንተም ያው በውስጥ መስመር ተጠባበቁ። ስልክ ቁጥር አስቀምጡ ስትባሉ ቶሎ አስቀምጡ ማለት ነው። ቪዲዮውን በቅንነት አድርሱልኝ። ያሸነፋችሁ እንኳን ደስ አላችሁ። ቀጣይም ይኖረናል እንግዲህ እንደ እግዚአብሔር ፈቃድ። እወዳችኋለሁ። ክብር በሉልኝ። እንዴት ነው ምን አባቱ ያዳልጅ እንዴት ይሄንን አሁን ሰው ሲከተል ነው እሱ እና ሳብሱ ስትናየው ከምን ኮንቴንት በየትኛው ፖንት ዘውግ ነው በየትኛው ኮንቴንት በሚያዝናናሽ እሱ ነው አሁን ዘውቆቹ ቁጭ የቱ ጋር ነው አንተ እሱ የምታስገባው ሻት የቱ ጋር ነው ምንድን ነው እንዴ? ዩቲዩብ ቢያንስ ኮንቴንት ክሬተር ነው። እሱ ነው መደሩ ጥያቄ። እሱ ምንድነው
በለወርቁ በቃ እኛ ምን አይነት ፑር ማይንድ ያለው ሰው ነው። ጨርቅን ልብስ አላለው ፑር ኔትወርክ ነው። እግዚአብሔር በጣም እንደሳሰ ልብስ አላለው ታስሮን ነው እንጂ ያለ አዶናይ ለሱ ይመቸው ነው መብቱ ማለት ሰንደሰው መብቱ በርግዶ እንደዚህ ማለት ግን እኛ እንደተመልካች ወይም ደግሞ ሰው ያለንበትን ማይንድ እኮ በጣም በምን ነው ያለው። አንዳንድ ሀገሮች ቋንቋ በባቡር ስትሄድ ሳታነብ መሄድ በራሱ እንደነው አውሮፓ አይደለም ታዲያ ነው እና እንደዚህ የሆነበት ዓለም ሳጋታ እኛም ደግሞ ሲሳደቡ መዋል ፕራውድ ሲሳደብ ከኖርሙ ወሃይማኖት ባህል ወግ ስርዓት ያለው ማህበረሰብ ይህ ማህበረሰብ እንደዚህ የሚለውጡና የሚሳደቡ ሰዎች ፍምስና ስምንት ራሱ አንድ አጀንዳ በራሱ እንጂ ፕላትፎርሙን ሞባይል ያለው ታዋቂ ምንም ስራ ግን አሁን አዶናይ ተጽዕኖ ፈጣሪ የሆነበት ሪዝን ከተከታዮቹ ከኛ ጭንቅል ነው እንደማህበረሰብ እውነት ነው። ከየትኛው አሁን እኔ አወዳዳሪው አካላስ መጀመሪያ ቁጭ ማለት ነው በዘውዶቹ ካታጎ በዚህ ዘውድ ካለ በዚህ ያለ እሺ እሱ ግን ራሱን የተከተለ ሲጀመር መወዳደር አለባቸው ብለን ማሰብ አለብን። ሁለቱ ሪሊ ምን እንደሆነ ታውቃለህ? ይሄ ፕላትፎርሙ የፈጠረለትና አዘጋጁ አካል ደግሞ አጀንዳ ነው። አዘጋጁ አካል መነጋገሪያ ሰው ይፈልጋል ባይሰ ለገቢውስ ገቢው ነው መነጋገሪያ ይፈልጋልና የህዝቡን ኢንቴንሽን ያለው ማነው ቫይራል ይሆን ያለው ያም አዶናይ ነው ይላል። ሶ የሱ ታች ይፈልገዋል በዛ ይሁን እንጂ እንደ ሀገር እንደ ማህበረሰብ ነው የምትከስው። አሁን የምታየው ትውልድ የሀገር ነጸብራቅ ነው ማለት ነው። በእነዚህ ልጆች መሀል እኛን ነው ማለት ነው። ስለዚህ በየትኛው ዘውግ ነው እሱ የሚሸለመው? እስኪ ንገረኝ። በየትኛው ዘውግ በምንድን ነው ቢባለው? ማንጓቻ እግዚአብሔር ሰግጥ ድረስ we don't care about it 6000 ቸርቾች ተዘግተዋል። እንዲሁ ደግሞ 200 መስጊዶች ተዘግተዋል። ፕሬዚዳንቱ እነዚህ ሃይማኖት ተቋማት እንዲዘጉ አዟል። ምክንያቱም እነዚህ ሃይማኖት ተቋማት በእምነት ስም ህዝቡን እየበዘበዙና የህዝቡን ገንዘብ እየበሉ፣ በተጨማሪም ደግሞ እነዚህ ሃይማኖት ተቋማት እንግዲህ ትክክለኛው መስፈርት አላሟሉም ወይም ደግሞ ህጋዊ መስፈርት የላቸውም። ትክክለኛው ቲዮሎጂ የተማረ እንግዲህ አመራር እንዲሁ ደግሞ ቄስ በውስጣቸው አልያዙም በማለት ነው እንግዲህ እነዚህን ሃይማኖት ተቋማት ይዘጋው። የሩዋንዳው ፕሬዚዳንት ከ6000 በላይ ቸርቾችን ሲያዘጉት እንደተናገሩት ከሆነ ከዚህ በኋላ እንግዲህ አንድ ቤተ እምነት ሲቋቋም የቤተ እምነቱ መሪ ቢያንስ እንግዲህ ዲግሪ ሊኖረው ይገባል። ፕሬዚዳንቱ በማስጠንቀቂያ አንድ ሃይማኖት ወይም ደግሞ አንድ እምነት ሰዎችን ማሳደግ እንጂ ማደየት የለበትም በማለት ተናግረዋል። እንዲሁ ደግሞ በእምነት ስም ቢዝነሳችሁ ወይም ደግሞ የራሳችሁን ሀብትና ገንዘብ አታካብቱ በማለት ነው እንግዲህ ያስጠነቀቁት። ከ2018 ዓ.ም ጀምሮ በሩዋንዳ ውስጥ እንግዲህ ቤተ እምነት ሲቋቋም ከመንግስት ፍቃድ ማግኘት አለባቸው። አርጂቢ የሚባለው ወይም ደግሞ ሩዋንዳ ገቨርንመንት ቦርድ የሚባል እንግዲህ ኮሚቴ የራሱ መስፈርቶች አሉት። በዚህ ቦርድ መሰረት በሩዋንዳ እንግዲህ አንድ ቤተ እምነት ሲቋቋም በትንሹ እንግዲህ አፕሊኬሽን ሌተር ወይም ደግሞ ማመልከቻ ማስገባት አለበት። የት ቦታ ስንት ሰዓት እንደሚያስተምር እንዲሁ ደግሞ ለቤተ እምነቱ የሚሆኑ ፈንድ ኬት እንደማገኝ፣ በተጨማሪም የእምነቱ መምህራንና መስራቾች በትንሹ ዲግሪ ሊኖራቸው ይገባል። በስነ መለኮት ወይም ደግሞ ከእምነት ጋር በተገናኘ ትምህርት ከወንጀል ነፃ የሆኑና እንግዲህ የ6 ወር የ1 ዓመት እንዲሁ ደግሞ የረጅም ጊዜ እቅዳቸውን በሊስት አድርገው ወይም ደግሞ በዶክመንት መልኩ ለዚህ ቦርድ ማቅረብ የሚችሉ መሆን አለበት። እኔ እስካሁን ድረስ ወደ 280 ሺህ ብር አለኝ ሰዎች ላይ ፊልም የሰሩ እንደውም ይገላምጡሻል ሲያገኙሽ። እንደውም አንዴ እንደው ነገርን ያነሳዋልና አንድ ፊልም አልናገረውም። ክረምት ነው የአዲሱ በኢህአዴግ ጊዜ ነው። ይሄ ባቡር የሚሄድበት አለ አይደለም፣ ወደ ስቴዲየም መስቀል አደባባይ ጋር በሱ እያቋረጥኩ ዝናብ ዘንቧል። እዛ ተደበቅ እንደዚህ ከዝናቡ ለመጠለል ገብቻለሁ። ቁጭ ብያለሁ። እንደዚህ ቆሜያለሁ። ቁጭ አልኩ። ወንበር የለም። ቆሜያለሁ። ከዛ የሆነ ልጅ ነው፣ ዳይሬክተር ነው። እስካሁን ድረስ በቃ ሳየው ያናድደኛል። የሚያስጠላ ልጅ ነው። መልኩን አይደለም ውስጡ ያለው ጋይሰኔ አለና ውሃ ረስቶኝ ሄደ። እንግዲህ ብር ያለበት ሰው ነው የሰው እንዲህ የሚያደርጉ ሰዎች አሉ። ህሊናቸው የሚዳፈሩ በህሊናቸው የሚቀልዱ አሉ። ህሊናቸው ዳኝነት የሌለባቸው ክፎች አሉ ብዙዎቹ። መዝሙርና ጭፈራ መለየት ሲያቅተን ያን ከመሰለ ወንጌል በኋላ እንደዚህ ስንርገበገብ ዝም ይላሉ። እዚህ ቁጭ ብለው አልኳቸው። አቡነ እንድሪያስ ብፁዕ አቡነ እንድሪያስ መድረክ ላይ ቁጭ ብለዋል።
ሁለት ትላልቅ ሞንታርቦ ቆመዋል ትንሽ ክፍል ውስጥ። አዳራሹ በጣም ትንሽ ነው አይተን። በዛ ተመስጦ ውስጥ እያለን መዝሙር ተጀመረ። መዝሙሩ ሲጀመር ሰውነታችን ተርገበገበ። ጠርቄ አንዱን ቀነሰ። ሲቀንስ ዘማሪው መጥቶ እሪ ብሎ ጨመረ ራሱ በራሱ። ከዛ አቡነ እንድሪያስ ወንበር ውጪ ያስቀምጡልኝ ብለው አቃታቸው ወጡ። እኔ ማጠገቤ ካለን ጋር ወጣንና ዛፍ ስር ቁጭ አልን። ከዛ ብፁዕ አባታችን ጋር ሄድኩ። ብፁዕ አባታችን ቤተክርስቲያን እንዲህ ስትሆን መዝሙርና ጭፈራ መለየት ሲያቅተን ያን ከመሰለ ወንጌል በኋላ እንደዚህ ስንርገበገብ ዝም ይላሉ እዚህ ቁጭ ብለው አልኳቸው። አቡነ እንድሪያስ ምን እንዳሉ ልንገርህ ልጄ ያለ ተው ብንላችሁ እኮ አሰሙንም አሸንፋችሁናል። መውጣት ብቻ ነበረብኝ ብለው ነው ውጪ የወጡት። ገብተዋል። አሸንፋችሁናል አሉ። አዎ ባልገናል። አባቶቻችንን እውነተኞቹን አሸንፈናል። ከኛ የባሰ ባለጉ ግን አሉ እያስገደሉ ከገዳይ ጋራ ወርቅ የሚቀባበሉ። ከዚህ በላይ መስራት እንዳለብንና እንደሚጠበቅብን እርግጥ ነው አምናለሁ። ነገር ግን ድጋፍ ለሰጡን ከጎናችን ለሆኑ አካላት ደግሞ ምስጋና ማቅረብ ይገባልና አሜሪካ ለሚገኙት 4ቱ ማህበራት ከልብ እናመሰግናለን። የሰንበት ትምህርት ቤቶች ህብረት፣ ማህበረ ቅዱሳን አሜሪካ ማዕከል እንዲሁም ማህበረ ባለወልድና ማህበረ ዋልድባ ዘአሜሪካ። እነዚህ 4ቱ ማህበራቶች 3 ገጽ መግለጫ ጠንከር ያለ መግለጫ አውጥተዋል። ከዚህ በላይም ደግሞ እንጠብቃለን። ሌሎቹም በዚህ መልኩ ከዚህም በበለጠ የተጠናከረ ደብዳቤ መግለጫ እንዲያወጡና አቋማቸውን እያሳወቁ ከጎናችን እንዲሆኑ አሁንም ጥሪያችንን እናስተላልፋለን። ከልብ እናመሰግናለን። በርቱ። ስለ አርሲ ኦርቶዶክሳውያን መቼም ዝም አንልም። አጀንዳችንም የሚቀየር አጀንዳ አይደለም። ከዚህ በፊት ለምዳችኋል። 10 ትገላላችሁ፣ 12 ትገላላችሁ፣ የፈለጋችሁ ታረጋላችሁ፣ እንጮሃለን፣ ዝም እንላለን። አሁን ግን ዝም የምንልበት ሰዓት አይደለም። አንድ ላይ ተደራጅተን ራሳችን የምንከላከልበትና ራሳችን የምንጠብቅበት መልስ እስካላገኘን አርሲ ላይ ኦርቶዶክሳውያን ሰማዕትነት መቀበል በሃይማኖታቸው መሞት እስካላቆሙ ድረስ ወደኋላ እንደማንል አስረግጣለን ነግራችሁ እንወዳለን። የቴሌግራም ቻናሉን ያልተቀላቀላችሁ ሰዎች ፕሮፋይል ይስራለ ተቀላቀሉ። ሰላም ዋሉ። በአባቴ ቤት እሱ የሚጥለው ነገር አይሁን እንጂ የፈለኩትን ነገር የማድረግ መብት አለ። አኳንቴ ሊዘጋ ስለሆነ የአርሲ ኦርቶዶክሳውያን ሞት ይመለከተኛል የምትሉ ሁላችሁም የቪዲዮ ኮፒ ሊንክ አድርጉ። የአርሲ ኦርቶዶክሳውያን ሞትና ስቃይ አሁንም ቀጥሎ አባቶች ብለን የምንጠራቸው የመንጋው ጠባቂም ሆኑ መንግስት አካላት ምንም ሊያደርጉልን አልቻሉም። ማንም እየሰማ ስላልሆነ ባለፈው ሂዳር ሚካኤል ላይ እንዳደረግነው አሁንም በአመታዊ በጽዮን ማርያም ላይ እንደግመዋል። ይሄን ነገር የምናደርገው ቤተክርስቲያን ውስጥ ነው። በአባታችን ቤት እሱ የሚጥለው ነገር አይሁን እንጂ የፈለግነው ነገር የማድረግ መብት አለ። ማንም ሊያስቆመንም ሆነ ማንም ፍቃድ አንጠይቅም። ስለዚህ ሁላችሁም ሂዳር ጽዮን ማርያም በምታከብሩበት ቦታ ሁሉ እንደዚህ አይነት ጽሑፍ በመያዝ ድምጻችሁን እንድታሰሙ በእግዚአብሔር ስምና በአርሲ ኦርቶዶክሳውያን ደም እንጠይቃቸዋለን። ፍትህ በአርሲ በግፍ ለሚጨፈጨፉ ኦርቶዶክሳውያን ክርስቲያኖች። ኦርቶዶክሳውያን ልንነቃ ይገባል። ቤተክርስቲያናችን በተለያዩ ችግሮች፣ በተለያዩ ፈተናዎች፣ በተለያዩ መከራዎች ውስጥ ነው እያለፈች የምትገኘው። ብዙዎቻችን ለአንድ ሳምንት ብቻ ነው ጩኸታችን፣ ከአንድ ሳምንት አይዘልም፣ እንረሳለን። በጣም ሾርት ሚሞ ጎንደር ለካስ ጥልቅ ፍርሃት ውስጥ ከሰመጠ ሰነባብቷል። ታሪኩን ተንተርሶ ከተኛ ቆይቷል። ያ ስንመካበት የነበረው ጎንደር አንድን ሊቅ መጠበቅ ቤተክርስቲያንን መጠበቅ ነው። ባህልን መጠበቅ ነው። ታሪክን መጠበቅ ነው። ትላንትን መውረስ ብቻ ሳይሆን ነገ ላይ ትውልዱ ላይ መስራት ነው። አንድን አንጋፋ ሊቅ ያውም የድጓ ያቋቋም የቅኔ የትርጓሜ መጻሕፍትን መምህር ስልህ የ5 ዓመት መምህር የ4 ዓመት መምህር አይደለም እያልኩ ያለው የእሊህ ሁሉ ባለቤት መምህር ናቸው። እኒህ መምህር የኔታ ተስፋ 32 ዓመታት በአስተዳዳሪነት በጸጋ በቅድስና ከመሩት ህዝበ ክርስቲያንና አጥቢያ በአንድ ወጠጤ መነኩሴ በግፍ ተባረው ጠቅላይ ቤተ ክህነት እየተሰቃዩ ነው። ዛሬ ደውዬላቸው ነበረ። እስኪችን 2 ቀን ልሞክር ብለውኛል። እኔ የሚገርመኝ የጎንደር ሊቃውንት ዝምታ፣ የወጣቱ ዝምታ ምን ማለት ነው? ጎንደር በዘመድ አዝማድ ከተሰራ መረጃዎች አሉን። የኔታ ተስፋ ስህተት ይሄ ነው።
በዘመድ አዝማድ ከሀገረ ስብከቱ የሚላኩ ዲያቆናትን አልቀበልም ማለታቸው ነው። ብቁ ስላይደሉ። አዎ ይማሩ፣ ተምረው ይንጡ። እናንተ ከምትልኳቸው ይልቅ ከተማ ላይ ያሉ ብዙ ሊቃውንት ቦታ ያላገኙ አሉ። እነዚህ በገጠሩም በከተማውም ባሉት ጉባኤያት ተምረው ይምጡ ነው የእሳቸው ስህተት። ወንበዴው መነኩሴ ሴት አባራሪው መነኩሴ በሊቃውንት ላይ ግፍ እየሰራ ነው። በጣም ግፍ እየሰራ ነው። አለሌ መነኮሳት፣ አለሌ ጳጳሳት ቤተክርስቲያንን እያፈረሷት ነው። አለሌ መነኮሳትና አለሌ ጳጳሳት ቤተ ክህነቱን የዝሙት፣ የግብረ ሰዶማዊነት፣ የሥርዓት አልበኝነት፣ የሙስና መገለጫ እያደረጉት ነው። አዎ በእነዚህ ስብስቦች፣ በእነዚህ ሲሞናዊ ስብስብ ቤተ ክርስቲያን እየፈረሰች ነው። እኔ የገረመኝ አሁንም በድጋሚ ነግራችኋለሁ የጎንደር ሊቃውንት ዝምታና የጎንደር ወጣት ዝምታ ግን በጣም ይገርመኛል። ያ ሞራል የት ገባ? ያን ሞራል ማን እንደመሰሰው? ያን ሞራል ማን አከሰመው እንዴ? 2008 እኮ በድንጋ እኮ ተዋግተናል እኮ 2008 እኮ ከአጋዚ ጦር እኮ ፊት ለፊት እኮ በዛ እድሜያችን ማለት ነው። ወይኔ ይሄን ነገር ላቀርብላችሁ የፈለኩት ለመሰላችሁ በዓለማችን በዚህ ሰዓት በጣም በከፍተኛ ደረጃ እየተወራና ብዙ ሀገሮች ደግሞ በራሳቸው ላይ እያለፈና እየተጨነቁ ያሉት ይህ ቮልካኖ ለኢትዮጵያውያን ምንም ቦታ የለው። ይሄው እንደምታዩት እኛ እንግዲህ በሌላ ነገር እርስ በርስ እየተናኮረን እየተጋደልን ያለነው እቺን አገር ምን ያህል እግዚአብሔር እየጠበቃት እንኳን እንደሆነ ማወቅ የሚፈልግ ማንም የለም። ለምን ስለ ሃይማኖት አሁን ስለ እግዚአብሔር ሳወራ ራሱ እዚህ ላይ ብዙ ሰው ምን አይነት ስሜት እንዳለው አውቃለሁ። ምክንያቱም በኮሜንታችሁ በብዛት ሰዎች ገልጻችሁልኛል እና በጣም በሚያሳዝን ሁኔታ ሰዎች እውነቴን ነው የምለው እኛ እርስ በርስ እንጋደላለን፣ ፈጣሪ ግን እየጠበቀን ነው። ስለዚህ ማንኛውም አይነት አካል ተነስቶ የሆነ ነገር ላርግ ቢል የእግዚአብሔር ፈቃድ ካልሆነ መሆን አይችልም። ይሄንን ልገልጽ ነው የምፈልገው። በሚገርም ሁኔታ ይህ ቮልካኖ መነሳቱ ማንም ሰው ደንታ አልነውም። ነገር ግን ብዙ ኬሚካሎች ብዙ ነገሮች ይዞ ነው ሄደው ሲሄድ ኢትዮጵያን አንዷን ቦታ ላይ ሳያርፍ ቀይ ባህርን ተሻግሮ ከየመን ጀምሮ ነው እንግዲህ ዛሬ ቻይና እንደገባ ሰምተናል። ይህ ኬሚካል ይህ እርሳስ ምናምን ያለበት ነገር ወደ መሬት ሲወርድ አትክልቶችን ምኖችን በአጠቃላይ የሚደረጉ የምንንቀሳቀስባቸውን ነገሮች በሙሉ አስቆሟል፣ ከፕሌን ጨምሮ። ይሄን ሰምታችኋል። ይህ ነገር እንግዲህ ፊቱን ወደኛ ቢያዞርስ በዚህ አይነት መስመር ያሰበው አለ? በእውነት እኔ በጣም ነው የሚገርመኝ። በእውነት እግዚአብሔር ይሄን ነገር ይጠብቃል ስንል የሚቀልዱ በጣም ብዙ ሰዎች እናንተ ምናምን እምነት የሚባለው ያ ነው፣ ከእግዚአብሔር ጋር በመንፈስ መገናኘት እና በእውነት እና ኢትዮጵያውያኖች እናስብበት። አንዳንድ ነገር ስናደርግ ለመሳሪያ ገንዘብ እንልካለን፣ ሰዎች እንዲፋጩ የሆነ አንድ ኃይል አንድ ቦታ ላይ እንዲቆም ምናምን ከኛ ውጪ ሌላ ይሄንን የሚመራ አምላክ እንዳለ እያወቅን እኛ እንድንቆጣጠረው እንፈልጋለን። እና በጣም ነው የሚያሳዝነው በእውነት ይህ ጭስ ፊቱን ወደኛ ቢያዞር። ምክንያቱም ኢትዮጵያ ብዙ ጊዜ የአየር ጸባይ ሲታይ አይታችሁ እንደሆነ ከምስራቅ ወደ ምዕራብ ነው፣ ከህንድ ውቅያኖስ የሚመጣ የእርጥበት አዘል እንግዲህ ደመና ነው መጥቶ ኢትዮጵያን የሚያጠጣት። ይሄ ሁላችንም የምናውቀው ነገር ነው። ስለዚህ መሆን የነበረበት ከምስራቅ ወደ ምዕራብ ወይም ከምስራቅ መጥቶ ወደ ምዕራብ ደቡብ ምዕራብ ነው የሚሄደው። ይሄው ሜትሮሎጂስት ይሄ ነገር እንደዛ ቢሆን ኖሮ ከአፋር የሚመጣው ቀጥታ ስምጥ ሸለቆን ይዞ ወደ ታች ነበር የሚመጣው። አዲስ አበባ የለ ምን የለ ኬንያ ናይሮቢ ድረስ የሚሄድ ነው። ነገር ግን እግዚአብሔር ለዚህ እንኳን አበቃን። እንዲያው 10,000 ዓመት በኋላ የፈነዳ ነገር ሲባል እንኳን ምንም ሰው ቦታም አልሰጠውም። ይህ ነገር በዚህ የሚቆጣጠሩበት ምንም አይነት መንገድ የሌለበት ትልቅ ክፋት ነበር የሚመጣው። ይሄ ሁሉ የታረሰ ይሄ ሁሉ የተሰበሰበ እህል አመድ ነው የሚበላው። በዛ ላይ ክብሪ ሲጫርበት በቃ መንደድ ነው፣ ወይም ትንሽ ሙቀት ካገኘ መቃጠል ነው ያ ነገር። ምክንያቱም እርሳስነት ጠባይ ሁሉ አለው። ደመናው ላይ ይዞ የወረደው ጥቁር አሽ ነው የሚባለው። እስቲ በዚህ እንኳን አይተን እንዲያው በእውነት በእግዚአብሔር በእውነት መናገር ያቅተኛል አንዳንዴ ምን ማለት እንዳለብን። እንዲያው ዝም ብዬ ነው ይሄን ፕሮግራም ሰራው ላለው ለምን ምንም ሰው የሚረዳው ያለ አይመስለኝም። ብዙ ነገር ውስጥ ነው ያለ ነው። ያንን ሁሉ እያሳለፈልን ያለው አምላክ ነው በእውነት። ስለዚህ ይሄን ነገር በደንብ ተረዱት እና በሌላ ግጭት ብቻ ሳይሆን ከእንደነዚህ አይነት ተፈጥሯዊ ግጭት የሚያድን አምላክ አለና
ይሄንን እያሰብን እንነጋገር። የራሳችሁን ኮሜንት ስጡ። ትንሽ እስቲ ለዚህ ነገር ላሳልፍና ወደ ፕሮግራማችን እንቀጥላለን። እች ጉደኛ ሀገር የማታስተናግደው የለ። እንግዲህ በአፋር ክልል ያለው ቻሌ ቮልካኖ ወደ ሰማይ 15 ኪሎ ሜትሮችን እንደተምዘገዘገ ነው የመጀመሪያ ጊዜ ሲፈነዳ እየሰማን ያለነውና አሁን ደግሞ ይህ ጭስ አካባቢውን ከማፈንም አልፎ ጅቡቲን፣ ቀይ ባህርን፣ የመንን፣ ኢራንን፣ ህንድን አልፎ ቻይና ደረሰ ይሉናል። ከዚህ ከአፋር ክልል ቻይና ድረስ 8000 ኪሎ ሜትር ማለት ነው። 8000 ኪሎ ሜትሮችን አቆራርጦ ነው እንግዲህ ቻይና ደረሰ እያሉ ያሉ። እዚህ ምስሉ ላይ በምትመለከቱት መልኩ የመን ላይ መሬቱ በሙሉ ጥቁር ጭስ፣ የሶላር ፓኔላቸው በሙሉ ጥቁር ጭስ የተሸፈነበት የቤቶቻቸው ጣራ በሙሉ ማለት ነው። ህንድ አገርም ሂዶ ትናንትና የአየር ንብረት ክልሉ በጨለማ ስለተዋጠ የአየር በረራቸውንም እንዳስቆማቸው እየሰማን ነው። አረቦቹ የመን ላይ ያሉት አረቦች ምን እያሉ ይመስላችኋል? እንደዚህ አይነት ነገሮች አይከሰቱም ቂያማ የደረሰ ማለትም የዓለም ፍጻሜ የደረሰ ቢሆን እንጂ የመሬት መንቀጥቀጥ መብዛት፣ ዕውቀት ከሰዎች ላይ መነሳት፣ እሳተ ገሞራዎች በየቦታው እንደዚህ መፈንዳት የዓለም ፍጻሜ የትንሣኤ ቀን መቅረብ ምልክት ነው ብለዋል ነብዩ አለይሂ ሰላቱ ወሰላም እያሉ። ስለዚህ ሁላችንም ምንድነው አሁን የሚጠበቅብን? ወደ ፈጣሪያችን መመለስ፣ ተውበት ማድረግ፣ መጸለይ። ነገዛ ሚዛን አለ። እዛ ሚዛን ላይ ጥሩና መጥፎ ስራችን ሳይመዘን በፊት ወደ ፈጣሪያችን ንስሐ መግባት። አሁን በአሁኑ ሰዓት ያለ ሰው ግን ይህን እያሰበ ያለ አይመስለኝም። ምን ታስባላችሁ? አሁን ወደ ፈጣሪው መመለስን የሚያስብ ሰው ነው ያለው ወይስ ዛሬም ሆዱን ሞልቶ መዋሉን ማደሩን ማሰብ ብቻ የሆነ ማህበረሰብ ነው የበዛው? እስኪ ንገሩኝ፣ ኮሜንት ላይ አስቀምጡልኝ። የፕላስ ምልክቱን በመጫን ደግሞ ቤተሰብ መሆናችሁንም አትርሱ። ሼር፣ ኮፒ ሊንክ በማድረግ ለሌሎች አዳርሱት። እነዚህን 8 ምክንያቶችን ሳታውቁ ህዳር ጽዮን ማርያምን በጭራሽ ማክበር የለባችሁም። ሰላም ሰላም ውድ ኦርቶዶክሳውያን፣ ቪዲዮ እንደተለመደው ሼር፣ ኮፒ ሊንክ እና ሪፖስት በማድረግ ለብዙዎች አድርሱ። በኮመንት መስጫ ውስጥም ጽዮን ማርያም እያላችሁ ጻፉ። እንኳን ለእናታችን ለቅድስት ድንግል ማርያም ጽዮን ማርያም ዓመታዊ በዓል በሰላም አደረሳችሁ። በቅድስት ቤተክርስቲያናችን ህዳር ጽዮን ማርያም እጅግ ታላቅ በዓል ነው። በዚህ በዓልም በዋናነት እነዚህ 8 ነገሮች ይታሰባሉ። አንደኛ፣ ታቦተ ጽዮን ጽላተ ኪዳን ለሙሴ እንደተሰጠች ሙሴ በደብረ ሲና ተራራ 40 ቀን 40 ሌሊት ከጾመ በኋላ የእግዚአብሔርን ሕግ 10ቱ ትእዛዛትን ታቦተ ጽዮንን ወይም ደግሞ ጽላትን እንደተቀበለ የምናስብበት በዓል ነው። ይህንንም በኦሪት ዘጸአት ምዕራፍ 31 ላይ የምናገኘው ታሪክ ነው። ሁለተኛው ምክንያት ደግሞ ኤሊ ሊቀ ካህን በነበረበት ዘመን እስራኤላውያን ኃጢአትን ባደረጉበት ጊዜ እንዲሁም ደግሞ ኤሊና የኤሊ ልጆች አፍኒና ፊንሐስ ሳይቀሩ ኃጢአትን በማድረጋቸው ምክንያት በታሪኳ ለመጀመሪያ ጊዜ በኢሎፍላውያን በአሕዛቦች እጅ ታቦተ ጽዮን የወደቀችበት፣ ነገር ግን በተማረከችበትም ቦታ ደግሞ ታላላቅ ተአምራትን መቅሰፍቶችን ያደረገች ዳጎን የተባለ ጣዖትን ሳይቀር የቀጠቀጠችበትና ያሸነፈችበት በዓል ነው። ይህንንም በአንደኛ ሳሙኤል ምዕራፍ 5 ከቁጥር 1 ጀምሮ ስናነበው እናገኘዋለን። ሶስተኛው ምክንያት ደግሞ ዳዊት በነገሰበት ዘመን በአሚናዳብ ሰረገላ ተጭና አስቀድማ የአቢዳራን ቤት ባርካ ከአቢዳራ ቤት ደግሞ ስትመጣ ይህንን የተመለከተው ንጉሥ ዳዊትም ታቦተ ጽዮን ወደ እርሱ ከተማ በመምጣቷ ታላቅ ደስታን ያደረገበት፣ ልብሱ ከላዩ ላይ እስኪወልቅ ድረስ ምድራዊ ክብሩን ሁሉ እስኪረሳ ድረስ በታላቅ ደስታ ደስ የተሰኘበት፣ ሚስቱ ሜልኮን ደግሞ ይህንን ነገር ተመልክታ ለታቦተ ጽዮን የሰጠውን ክብርና ደስታ ዝላዩን ተመልክታ የሳቀችበትና የናቀችበት፣ እንዲሁም ደግሞ በዚህ ምክንያትም
እስከ መጨረሻው ዕድሜ ዘመኗ ሁሉ መሃን ሆና እንደኖረች መጽሐፍ ቅዱስ ይነግረናል። ይህንንም ታሪክ በአንደኛ ዜና መዋዕል ምዕራፍ 15 ከቁጥር 25 ጀምሮ ስናነበው የምናገኘው ታሪክ ነው። አራተኛው ምክንያት ደግሞ ታቦተ ጽዮን በንጉሥ ሰለሞን ዘመን ታላቅ ቤተ መቅደስ ተሰርቶላት በታላቅ ደስታና በሐሴት ወደ ቤተ መቅደስ የገባችበት በዓል በዚህ ወቅት ይታሰባል። እግዚአብሔርም በደመና ሆኖ ንጉሥ ሰለሞንን በዚህ ወቅት እንዳነጋገረው ጭምር መጽሐፍ ቅዱስ ይነግረናል። በዚህ በሁለተኛ ዜና መዋዕል ምዕራፍ 5 ከቁጥር 1 ጀምሮ ስናነበው ይህንን ታሪክ እናገኛለን። አምስተኛው ምክንያታችን በእግዚአብሔር ፈቃድ ንጉሥ ምኒልክ ወይም ደግሞ እብነ ሐኪም ቀዳማዊ ምኒልክ እግዚአብሔር ለሙሴ የሰጠውን ታቦተ ጽዮንን ይዞ ወደ ኢትዮጵያ የመጣበት ታላቅ በዓል ተደርጎ በዚህ ቀን ይታሰባል። ስድስተኛው ደግሞ በአጼ ባዜን ዘመነ መንግስት ማለትም በ4 ዓመተ ምህረት አካባቢ አማናዊቷ ጽዮን የተባለች እመቤታችን ቅድስት ድንግል ማርያም ከግብጽ ስደት በኋላ ወደ ኢትዮጵያ በመምጣቷ በዚህ ጊዜ አማናዊቷ ታቦተ ጽዮን እመቤታችን ቅድስት ድንግል ማርያምና ለሙሴ የተሰጠችው ታቦተ ጽዮን በሚገናኙበት ጊዜ በአክሱም ታላቅ ብርሃን ወርዷልና ይህንን የምናስብበት በዓል ነው። ሰባተኛው ምክንያት በአራተኛው መቶ ክፍለ ዘመን በአብርሃና በአጽብሃ 12 ቤተ መቅደሶች ያሏት ታላቅ ቤተ ክርስቲያን ተሰርታ በእመቤታችን በቅድስት ድንግል ማርያም ስም ተሰይማ አገልግሎት መስጠት የጀመረችበት እግዚአብሔር አምላክም ደግሞ የቀደሳት ታላቅ ቤተ ክርስቲያን የተመሰረተችበት ነው። ስምንተኛውና የመጨረሻው ምክንያት በተለያዩ ዘመናት ማለትም በዮዲት ጉዲት በግራኝ አህመድ ጊዜ መከራ ሲደርስባት ስትፈርስ የነበረችው ቤተ መቅደስ ወደ ዝዋይ ስትሰደር ነበር። ድጋሜ ተመልሳ ወደ ቤቷ በምትገባም ጊዜ ደግሞ ቅዳሴ ቤቷ የተደረገው በህዳር 21 ቀን ነውና እነዚህን ሁሉ በማሰብ ህዳር 21ን ታቦተ ጽዮንና አማናዊቷ እውነተኛዋ ጽዮን ተብላ የምትጠራው የእመቤታችን የቅድስት ድንግል ማርያምን በዓል በመላው ኢትዮጵያ በታላቅ ድምቀት እናከብራለን።